እኔ የምለው ስንቶቻችንን ብር ከተረፈን ምን ላደርግበት ብለን የምንጨናነቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እኔ የምለው አልሐምዱሊላህ አብዛኛዎቻችን ደሞዝ ተከፋይ ነን። አረብ ሀገር የምንሰራ ሴቶች አብዛኛዎቻችን በወር ደሞዝ እናገኛለን አልሐምዱሊላህ። እናም ከወር ደሞዝ ተቀብሎ ቦርሳው የሚያስቀምጥ ጀግና ሴት ምን ያክል አለ? ወይም ደግሞ እንደኔ በቃ ቦርሳው ብር ናፈቀው ምን ያክሎቻችን ነን? እኔ በበኩሌ ማለት ነው ብዙ ጊዜ ብር አይተርፈኝም። ገና ወሬ ከመሙላቱ በፊት የት እንደማደርገው ምን እንደማደርገው ገና ከመጀመሪያው በፊትም ሊሆን ይችላል፣ ወሩ እየሄደም ሊሆን ይችላል። የት ምን እንደማደርገው በቃ አመቻችቼ ነው የማስቀምጠውና ልክ ደሞዜን ቀብል ብዬ ለዛ ላመቻቸሁት ነገር ላዘጋጀሁት ነገር ነው የምከፍለው። እና እንዳጋጣሚ እግር ጥሎት ማለት ነው እንዳጋጣሚ ሳት ብሎት እንዳጋጣሚ ሆኖ ብር ሊተርፈኝ ይችላል። የዛን ሰዓት ምን ላደርገው ብዬ ጭንቅንቅ ነው የምለው። እናንተስ ብር ሲተርፈኝ ስላችሁ ደግሞ ብዙ ብር የሚተርፈኝ እንዳይመስላችሁ። ምን ያክል እንደሚተርፈኝ ልንገራችሁ። ከወር ደመወዜ ላይ ምናልባት 100 ብር ሊተርፈኝ ይችላል፣ ከፍተኛው ማለት ነው። ምናልባት 100 ብር ሊተርፈኝ ይችላል። 100 ብር ከዛ በታች 75፣ 50፣ 10፣ 20 ብቻ አይታወቅም። ያችን ብር ግን የት ላደርጋት ምን ላደርጋት ብዬ ጭንቅንቅ ነው ሙሉ ያቺ ብር እስከምትወጣ ድረስ ማለት ነው። ምክንያቱም እኔ ብዙ ጊዜ ቦርሳዬ ውስጥ እጄ ላይ ብር መያዝ አልለመድኩም። ብር እኔ እንጃ ብቻ ቶሎ ነው ወዲያው ነው ተከፋፍሎ የሚያልቀውና ብዙውን ጊዜ እኔ እጄ ላይ ብር የማስቀመጥ ልምድ የለኝም። እና እንደ አጋጣሚ ሆኖ ያቺ ብር ስትታረፍ የት ላደርጋት ብዬ ይጨናነቃለሁ። አሁን ያችን 100 ብር ስንት ቦታ አደርጋታለሁ መሰላችሁ? ጠለባት ልጥለብባት፣ ቀሚስ ልግዛባት፣ ልዝናናባት፣ ልሄድ ልብላባት፣ ወይንስ ደግሞ የሆነ ፋርማሲ ውስጥ ልሄድና ምን ልግዛባት? ብቻ ተውኝ ስንት ቦታ እንደማረጋት ማለት ነው። የወር ደመወዙን ያላሰበ ሰው 100 ብር ተረፈኝ ብሎ ምን ላድርገው ብሎ ይጨነቃል። እስኪ እንደኔ የምጨነቅ ስንቶቻችሁ ናችሁ? በተረፈቻችሁ ትንሽዬ ብር ምን ላድርግባት ብላችሁ የምትጨነቁት? ከዛ መጨረሻውን ብላ ያቺ ብር እኮ ትጠፋለች። ፖርሳ ሳትቀመጥ ከወር እንኳን አትቆይም። ወር ከወር እንዴ! ኧረ እኔ ጋር ይሁን ችግሩ ፖርሳዬ ጋር ብቻ ወደ ፖርሳ ገብቶ መቀመጥ እኔን ይጭናቀኝ፣ ብሩን ይጭናቀው፣ ፖርሳውን ይጭናቀው። ወላሁ ያለም እንደገጣሚ ሆነ ያቺ የተረፈች ብር የት እንደምትቀመጥ ታውቃላችሁ? ፖርሳ ውስጥ ተከፍቷት የምትቀመጠው ሻንጣዋ ላይ ከሻንጣው ኪሱን ከፈት አደረግና እንደገጣሚ እዛ አስቀምጣታለሁ። ያም ካልሆነ ደግሞ ድርጭ ላይ ራስጌ ያስቀምጣታለሁ ማለት ነው። ወጥቼ እስከማጠፋት ድረስ በቃ ያቺ ብር እኔ ጋር ካለኝ እስከማጠፋት ድረስ خلاص አስብባታለሁ ማለት ነው። ምን ላድርጋት፣ የት ላድርጋት፣ እንዴት ላድርጋት እላለሁ። መጨረሻውን ያቺ ብር የት ብትሆን ጥሩ? መቼም እኛ የሴቶች ቀዳዳ ብዙ ነውና ወታ ወርዳ ከቀሚሱም ከጠለባቱም ከምኑም ከመዝናናቱም ከምግቡም ሳትሆን ምን ላይ ትሆናለች? እኛ ሴቶች የት ሄደን እናጥፋታለን? ሱፐር ማርኬት ማለት ነው። ሱፐር ማርኬት ሄድና እንግዲህ እኛ የሴቶችን ጣጣ ስንት ምን እንደሚያስፈልገን ወቁት እናንተ ታውቁታላችሁና እዛች ላይ ጠፍታ ትመጣለች እላችኋለሁ። የ100 ብሯ ታሪክ ይሄንን ይመስላል። እንዳጋጣሚ እግር ጥሏት የተረፈችው ብር መውጫዋ በዚህ ይሆናል። እንዳጋጣሚ ደግሞ እንዳጋጣሚ ሆኖ እንደው እድለኛም ከሆነች በቃ ምግብ ሊበላባት ይችላል፣ ወይም ደግሞ ልብስ ሊገዛባት ይችላል። የወር ደመወዙ ሳትሉኝም የወር ደመወዙማ ብዙ ቀዳዳ ያለው በዛ ይገባል። ያ ረህማን ብቻ አልሐምዱሊላህ። እና ሁላችንንም የምንሰራውን በረካ ላይ ያርግልን። አላህ ሰጥቶናል። በሰጠን ነገር አላህ ያብቃቃን። የሰጠንን ነገር ሁሉ በረካ ያርግልን። ገንዘባችንንም ጉልበታችንንም ቤተሰባችንንም የተባረከ አላህ ያርግልን። እናም ጓደኞቼ ቤተሰቦቼም ልላችሁ ነው አብዛኛዎቻችን ብር ካለመያዛችን የተነሳ እንሰራለን። አልሐምዱሊላህ እንሰራለን። ግን በቃ እኛ ጋር ከአሁኑ የሰው ብር እኮ ነው የሚመስለው። እኛ እንሰራለን ሰርተን ለሰው እንደምንሰጠው ዘንዳ ማለት ነው። እና አብዛኛዎቻችን ከኛ ጋር ብር አይቀመጥም። አላህ እኛ የሰራነውን ነገር የኛ የሆነን ከኛ ጋር አላህ ያስቀምጥልን። አላህ ለኛ ያድርግልን። ሁላችንንም የሰጠንን ነገር ሁሉ ይባርክልን። ጀዛኩም አላህ ኸይር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።